ሁለት ቬክተሮች ተሰጥቷችሁ ኤ ዶት ቢ እና ኤ ክሮስ ቢ እንዴት ነው የምንፈልገው? መጀመሪያ ሁለቱንም ከመስራታችሁ በፊት በኮምፖነንት ፎርም አጻፉት። ኤ ኢዝ ኢኳል ቱ 2 3 4 አይደለም ከላይ ነው ቬክተር ኤ፣ ቬክተር ቢ ደግሞ 5 6 and 7 አይደለም። ዘን ቀጥታ የምታበዙት ኤ ዶት ቢ ስትሰሩ ቀጥታ 2 ጊዜ 5 10 ሲደመር 3 ጊዜ 6 18 ሲደመር 4 ጊዜ 7 28 ዘን ይሄን መደመር ነው 56 ይሆናል ማለት ነው። የስካለር ፕሮዳክት ነው። ያው ኤ ዶት ቢ ስንት ነው? 56 ነው ማለት ነው። ኤ ክሮስ ቢ ስትሰሩ ደግሞ እንደዚህ አድርጉ 2 3 4 የቬክተር ቢ ደግሞ 5 6 7 ነው። ይሄ አይ ነው ጄ ኬ እንደዚህ ካረጋችሁ በኋላ ኤ ክሮስ ቢ ኢዝ ኢኳል ቱ ዘን አይ ኮምፖነንቱ ስትሰሩ እቺኛዋን ትተዋትና ጄ እና ኬን ታበዟታላችሁ። እንዴት እንደማበዛው አይን ተዋታለሁ። በዚህ በኩል ያለውን ይንተውና 3 ጊዜ 7 3 ታይምስ 7 ማይነስ 4 ታይምስ 6 እንደዚህ ክሪስ ክሮስ 3 ጊዜ 7 መጀመሪያ ከዚህ ጀምሮ ከግራ በኩል 3 ጊዜ 7 ሲቀነስ 4 ጊዜ 6 4 ታይምስ 6 እና ባይ ኮምፖነንት አይ ዘን ጄን ስሰራ ደግሞ የጄን ተወዋለሁ። ጄ ኮምፖነንትን ይሄን ተወውና ሁለቱን አበዛለሁ። ጄ ኮምፖነንት ሃዝ ኔጌቲቭ ሳይን ስላላት ማይነስ ነው የሚለው እዚህ ጋር ማይነስ ልና የጄን ስሰራ ጄን ተዋትና ከዛ ቀጥታ ይሄንን 2 ጊዜ 7 2 ታይምስ 7 ማይነስ 4 ታይምስ 5 5 ታይምስ 4 ጄ ዘን ፕላስ ኬን ስሰሩ ደግሞ ኬን ተዋትና ይሄንን አበዛለሁ ሁለቱን 2 ታይምስ 6 2 ታይምስ 6 ማይነስ 5 ታይምስ 3 እንደ ኬ እንደዚህ ያደርጋለሁ ማለት ነው። እዚህ ጋር ማይነስ ያደረኩትኝ ጄ ኮምፖነንት ኔጌቲቭ ሳይን ስላለው ነው። ስለዚህ አብዙት በቃ 3 ጊዜ 7 21 ነው። 21 ሲቀነስ 24 አይ ማይነስ 3 ጊዜ 7 2 ጊዜ 7 14 ሲቀነስ 20 ጄ ፕላስ 12 ማይነስ 15 ኬ ከ21 ላይ 4 ኔጌቲቭ 3 ነው። አይ ማይነስ አይደለም ከ14 ላይ 20 ኔጌቲቭ 6 ነው። ስለዚህ ፕላስ ይሆናል። ይሄ ኔጌቲቭ 6 ስለሆነ ማይነስ 6 ስለሆነ ከማይነስ ከዚህ ጋር ፖዚቲቭ 6 ጄ ዘን 12 ማይነስ 15 ማይነስ 3 ኬ ይሆናል ማለት ነው። ኤ ክሮስ ቢ ይሄ ነው። ኤ ዶት ቢ ደግሞ እንደዚህ ይሰራል ማለት ነው።